ባንክ ቤት ሳትሄዱ የፋይዳ ቁጥራችሁን እንዴት ከኢትዮጵያ ንግድ ባንክ ጋር ኮኔክት እንደምታደርጉ አሁን ሙሉ ስቴፑን አሳያችኋለሁ። እኔ እዚሁ ሆኜ ሰርቶልኛል፣ ኮኔክትም አድርጌያለሁ። ባንክ ቤት መሄድ አይጠበቅብኝም። እነሱ አይተው አፕሩቭ ያደርጋሉ። እንዴት ኮኔክት እንደምታደርጉ አሳያችኋለሁ። አሁን የማሳያችሁ የኢትዮጵያ ንግድ ባንክ ነው። የሌሎችም ባንኮች በቀጣይ ቪዲዮ አሳያችኋለሁ። ቀጣይ ቪዲዮ እንዲደርሳችሁ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ወደ ሙሉ ስቴፑ እንሂድ። ይህንን ስቴፕ አንድ ባንድ ተከተሉ፣ ይሰራላችኋል። ኦኬ፣ ክሮም ላይ ትገባላችሁ። ክሮም ላይ ገብታችሁ ሲቢኢ ፋይዳ ዶት ሲቢኢ ዶት ኮም ዶት ኢቲ ብላችሁ ሰርች ታደርጋላችሁ። እዚህ ጋር ሲቢ እና ፋይዳ ያው አንድ ላይ ይመጣላችኋል። ከዛ አካውንት ነምበር አስገቡ ይላል። አካውንት ነምበራችሁን ታስገባላችሁ። አካውንት ነምበራችሁን ስታስገቡ በሲቢኢ ኦቲፒ ልክላችኋል፣ በሲቢኢ ማለት ነው። ስለዚህ እሱን ኦቲፒ ማስገባት ነው። ከዛ ኦቲፒ አስገብታችሁ ቬሪፋይ ታደርጋላችሁ። ከዛን እዚህ ጋር ሁለት ምርጫ ይመጣላችኋል፣ በባዮሜትሪክስ እና በኮድ ነው። ከዛ ዊዝ ኮድ ትላላችሁ። ከዛ ዊዝ ኮድ ካላችሁ በኋላ እዚህ ጋር ፋን ነምበር ታስገባላችሁ። የፋይዳ ፋን ነምበራችሁ ማለት ነው። ፊን ነምበራችሁ ሳይሆን ኤፍኤኤኑን እሱን ታስገባላችሁ። ከዛ ሴንድ ኮድ ትላላችሁ። ኮዱ ይመጣላችኋል ማለት ነው። ፋይዳ የከፈታችሁበት ስልክ ላይ ይመጣላችኋል። እዛን ቬሪፋይ ታደርጋላችሁ። አሁን እንደምታዩት ያው እነዚህን ነገሮች እዚህ ጋር ያለው ኤሴንሻል ክሌሞችን እንትን ያደርግላችኋል። በርዝ ዴት፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር፣ ኢሜል አድሬስ እነዚህን ኮሜርሻል ባንክ አክሰስ ያደርጋችኋል። ያው ይህንን አክሰስ እንዲያደርግ ስለተፈለገ ነው ኮኔክት አድርጎ የተባለው። ስለዚህ አለው ትላላችሁ ማለት ነው። ከዛ እንደዚህ ሲያመጣላችሁ ምን ታደርጋላችሁ? መጨረሻ ላይ አክሴፕት ኤንድ አፕዴት ትሉታላችሁ ማለት ነው። ከዛ በኋላ ፔንዲንግ ይላችኋል ማለት ነው። ያው አፕሩቭ ይደረጋል ከባንኩ። ጨረሳችሁ ማለት ነው። ይሄን ይመስላል። ባይ